መድኃኒዓለም ሁሌም አታሳፈረ ቤተክርስቲያንም ሪስፔክት እንደምታረጋ ቃለውና ዛሬም ስለተገኘልን በጣም ደስ ብሎኛል። ቴንክ ዩ ወንድሜ። ለዚህ ንግግር መጸለይ ማይቻልበት የልብ መመረቅ ማይቻልበት እውነት የልብ መሻትን እግዚአብሔር ያሳካ። እኔ በጣም ስለምወድ ወንባይ ራሱ መጣ አንተ ሰው ሁሌ መልካምነት ካንተ ተለይቶ አያውቅም። ሁሌም ልብ መልካም ነው። እንዲህ ሲያዩ ብትወፍ እዛ ጋር ይድነቃሲም ልጅን በቅርቡ ክርስትና ደግሰ እንደዛ ደግሰ አብልተናል እና ሳስበው እኔም አሁን ለመመረቅ የማን እጅ እየተመረቀ ግራ እንዳይገባ በቢኒ በኩል ይደርሳል። እኔም እንደ ባቢ የሰራችኋል ልጅ ልታስታውቀና የሰራችኋል ልጅ በጣም ሰላም የቢኒ ዩቲዩብ ቤተሰቦች እንዴት ናችሁ? እንኳን ለአብይ ጾም በሰላም አድረሳችሁ። አብይ ጾምም እየገባ ነው፣ እንዲሁም የሙስሊሞችን ጾም እየገባ ነው። ደስ የሚል ህብረት፣ ደስ የሚል አጋጣሚ ነው። በጣም ደስ ብሎኛል። ዛሬ የአብይ ጾምን በማስመልከት እንግዲህ ጓደኞችን ጾም ማስያዝ ስለምፈልግ የምታውቋቸውን ታዋቂ ቲክታከሮች ቤቴ ጋብዣለሁ። ማን ማን እንደሆኑ እስከዛው ድረስ ገምጡ። አሁን ግን ዶሮ አሰራር ነው የማሳያችሁ። ዶሮውን እንግዲህ የምታግዘኝ አንዲት ሴት አለች። ያው መታየት ስለማስፈልግ መበለትም ሆነ ዶሮ ወጥ መስራታችንን ግን ማማሰል ላይ አግዛታለሁ። ሁላችሁ አብራችሁን ቆዩ። ለጾም መያዣው ፕሮግራሙ ማን ማን አብሮ እንደሚሆኑ ገምቱ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ኮሜንት ላይ ግምታችሁን አስቀምጡ። እንግዶቹ ከጠራውበት ሰዓት ቀድሞ እንዳይመጡ በጣም እየፈራው ነበር። ምክንያቱም የኔ ጓደኞችን ጉድ እኔ ነኝ የማውቀው። ምግብ ከተባለ የማይመጡበት ቦታ እንደሌላ ቃለው። ስለዚህ ቶሎ መጨረስ ስላለብኝ መሯሯጥ አለብን ብለን ወስነናል። በመጀመሪያ በሙያዬ እንዳትስቁብኝ ስል ጠይቃለሁ። እኔ ብቻ የሰራሁት ዶሮ አይደለም። አጠገብ ያለችው ሴትም አብራኝ ነው የሰራችው። አሁን በደንብ እየተቆላላ ይመስለኛል። ለመጀመሪያ ጊዜ በነገራችን ላይ ዶሮ ብትሰል ዶሮ ሳዘጋጅ ነው የሚባለው። ቤቴ ውስጥ ዶሮ ሳዘጋጅ የመጀመሪያ ነው፣ ግን አይ ቲንክ ከባድ አይመስለኝም። እንግዲህ ፕሮሰሱን ከዚህ በኋላ ግን ምለምድ ይመስለኛል። እሷ በጣም ጎበዝ ልጅ ስለሆነች ያገዝኳት። በቃ እኔ ማግዛት እየበሰለ ነው ይመስለኛል። አይ ቲንክ ቁሌቱ በደንብ እየተቆላላ ነው። እህቶቻችን እናቶቻችን ግን ምን አይነት ትዕግስተኛ እንደሆኑ በዶሮ ወጥ ነው ያወቅሁት። ምክንያቱም ይሄን ለማቁላላት ስንት ሰዓት እንደፈጀ እኔ ነኝ የማውቀው። ሽንኩርቱን ከማሸት የዶሮውን ማጠቡ በራሱ በጣም አድካሚ ነው። እንግዲህ የዶሮዎቹ ሽታ እንደዚህ የፀጉራቸው መነቃቀል ስላለበት በጣም በሎሚ በአንዳንድ ሰዎች በአጃክስ ያጥቡታል እንደሰማሁት ከሆነና በጣም ትዕግስትን የሚጨርስ ነገር ነው። ሰዓትም የሚገድል ነገር ነው። ለዛም ነው ፋስት ፉድ ውስጥ ያልገባው ይመስለኛል። ዶሮ ግን እስኪ እየታገልን ነው። እርግጠኛ ነኝ ብዙ ሰዓት ቢወስድም ቁሌት ቢያንስ ከ6 ሰዓት በላይ እንደወሰደ አስባለሁ ለቁሌቱ ብቻ። ቀደም ብዬ እንደነገርኳችሁ የዛሬ ቀጠሯችን የአብይ ጾምን መግባት በማስመልከት ቲክታከር ምርጥ ምላቸው ፍሬንዶችን ጾም ማስያዝ ስላለብኝ የግድ ምለፋው ነገር ውጤታማ መሆን እንዳለበት ስለማምን ነው። ወጣችንን እንደምታዩት ነው እንዴት እንደሚያምር። ልጆቹም እየደረሱ ነው። አሁን ቶሎ በር መክፈት አለብኝ። ገና እንደጨረስን ነው የደረሱት። ሁሉም እየተንጠባጠቡ ነው አንድ ቦታ የተገናኙት። አብረን በር እንክፈት አሁን። አሁን ደረስኩ ያሉ ሰዓቴን ወስዶታል፣ ግን እየገቡ ነው። እስኪ እንቀበል። ብሩክ ኒውስ ወንድሜ በጣም ነው የምወደው። ቴንክ ዩ አመሰግናለሁ ብሩክ። ቴንክ ዩ ዋው በጣም ያምራል። የት ኬንያ እያለ ይዘው የነበረው ነው። ዋው በጣም ያምራል። ባቢ ኦ ቴንክ ዩ ብሮ በጣም አመሰግናለሁ። ቴንክ ዩ ኦ ጃጋረች ኤክሶ ማርቲን ችግር እኮ ነው ደግሞ መጠጥ አልጠጣም። ችግር ለምን እሺ
ይድነቃሲም እንኳን ደህና መጣ። እንኳን ደህና መጣ። እንኳን አደረሰ። እሺ እሺ እንግዲህ እየተንጠባጠቡ ነው እየመጡ ያሉት። እንግዲህ አንዱን ጓደኛዬ እየመጣ ነው፣ እንቀበለው። አቤላ ደርሳ ወንድሜ እንኳን ደህና መጣ። ቴንክ ዩ ስለመጣ ደስ ብሎኝ። አንተ አሁን ጴንጤ ነህ፣ ምንድን ነው ግን የምትሰራው? በጎ አለ። ኦ አይ ግባ በጎ አለማ ግባ። ብሮ እንኳን ደህና መጣ። ብሮ ዌልካም። አይገባ አሁን ገና እየጀመርኩት ነው ዩቲዩብ አይቡ ጠፍቶፍ ነው ጠፍቶኛል። ሊዱ እያጎረሱሽ ነው እኔ ነኝ የበለጥኩት ሁሉንም እዚሁ አረኩት። በስላሴ ስም ነው የታረደው። አዎ ደስ ይላል። እሱ ነው ትንሽ ብቻ ነው ለምዶ ትንሽ በቃ እንጀራ በደንብ ይዘሽ ነይ። ይሄም እንዴት ነው? አሪፍ ነው የምር። አይ አንትራይሽ ሃይድ አደርገዋለሁ ፊት። አዎ አሁን ቢሆን ያስወጋው ነበር በቤቢ በምናምን። እዚህ እኮ ግን ምንም አልሸተንም ታውቂያለሽ እኛ ጋር። እሺ አስጀምረው እያወሩ አይደል? በጣም ቆንጆ ነበር። እንግዲህ አብይ ጾም መግቢያ ላይ ያለ ነው። ምግቡን ማን እንደሰራበት ነግረን ደስ ይላል። አይ ምግቡን የሰራችው ልጅ ፊቷን መታወቅ ራሷን ማስተዋወቅ ስለማትፈልግ እጇን ግን አይታችሁታል። አሁን ለመመረቅ የማን እጅ እየተመረቀ አሁን ግራ እንዳይገባ በቢኒ በኩል ይደርሳል አይደል? ይሄ አይደል? ይሄ ይቆርጣል አይቀርም። በጣም ነው የሚጣፍጠው። እግዚአብሔር ይስጥልን። ጾሙ ሲፈታ ደግሞ ያው እንደገና ለመሰባሰብ ያብቃን። አሜን አሜን። ሊዱዬ የምር በቢኒ ዩቲዩብ ስም ስለመጣችሁ በጣም ነው ደስ ያለኝ። ዛሬ የአብይ ጾምን በማስመልከት ጾም መያዣ ላይ የተገናኘ ነውና እንዴት ነበረ ምግባችን? አንተም አክብረ ስለጋበዝከን እናመሰግናለን። እኔም እንደ ባቢ የሰራችዋ ልጅ ልታስታውቀና የሰራችዋ ልጅ በጣም ሚዲያ አትወድም። ሚዲያ ላይ መቅረብ መታየት ስለማትፈልግ ግን እጇ ባለችበት ይባረክ። ከካሜራ ጀርባ አልነች፣ ባለችበት ይባረክ። በጣም የሚጣፍጥ ምግብ ነው። ቀጣይ ላይ ደግሞ ሞር አይደል? አዎ እናመሰግናለን ቢኒዬ። እውነት ትልቅ ሰው ነህ። ቴንክ ዩ ብሩኬ ጥበበኛው ትላለህ። እንዴት ነበረ? አይ የሚበላ አይደለም። ምን የምትሉት የሚበላ ነገር አይደለም። እሺ ምን ጠይቀኝ ነበረ ፕሮግራማችን የነበረን የራት ግብዣ። እውነት በጣም ደስ የሚል ነበረ። በእርግጥ በጣም ነው ምግቡ የሚጣፍጠው። ስለዚህ የሰሩት እጆች የተባረኩ ይሁኑ። አሜን። እንግዲህ ደግሞ ጾሙን እግዚአብሔር በሰላም አስገብቶናል፣ ያስጨርሰን። አሜን። አብይ ጾም እንግዲህ ቤተክርስቲያናችን ከምታዛቸው ዋነኛ ጾሞች ከፊት ከሚጠቀሱት መካከል የአብይ ጾም፣ እንደዚሁም ደግሞ አንዳንዴ የሁዳዴም ጾም ይባላል። ብዙ ስሞች ነው ያሉት በነገራችን ላይ የአብይ ጾም። የአብይ ጾም የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን መጾሙን ምክንያት በማድረግ ስለሚጾም ያው አብይ ጾም ነው። የጾሞች ሁሉ አብይም ነውና ለዚህ ያደረሰን መድኃኒዓለም እንግዲህ የተመሰገነ ይሁን። ጾሙንም አስጨርሶን ደግሞ እንዲሁ የምንሰባሰብበት ሂደት ይኖራል ብዬ አስባለሁ። እግዚአብሔር እንግዲህ ከፊት ቀድሞ አብሮን ይሁን ማለት ፈልጋለሁ። እዚህ ያላችሁ ሁላችሁም እግዚአብሔር ከናንተ ጋር ይሁን፣ ያሰባችሁትን ያሳካላችሁ። አንተም
ያሰብከውን መድኃኒዓለም አሜን አሜን ነው። አሜን እኮ ልጨርሳ። እሺ ጨርስ። መድኃኒዓለም ያሳካል። እሺ ብዙ ህልሞች፣ ብዙ ጥንካሬዎች እንደዚህ አይነት ይሄ እውነት ነው እኮ ልጨርስ። አዎ ጨርስ። የምታከብሩ ከሆነ ሰጣችሁኛል አይደል? ቀስ ብዬ እጨርሳለሁ። እውነት ያሰብከውን መድኃኒዓለም ያሳካል። እዚህ ቤት አምጥተህ እኛ እንደዚህ ማብላት ማጠጣት ጾም ማስያዝ ያለን ትልቅነት ያሳያልና ኢትዮጵያውያን እንደዚህ ነን። በሃይማኖት ሳንከፋፈል በጣም ነው የምንዋደደው። ለዚህ ማሳያ ደግሞ አንተ ነህ። ሙስሊሙም ኦርቶዶክሱም ክርስቲያኑም ፕሮቴስታንቱም በሚፈልግ ሰዓት ሁሌ የምትገኝ እጅግ ቅን መልካም ልብ ያለ ልጅ ነህና መድኃኒዓለም ሁሌም እውነት ነው። እዚህ ጋር በጨርስ ብሩኬ ጨርስ ቃሲም ይመጣል። መሻትህን የልብ መጸለይ ማይቻልበት የልብ መመረቅ ማይቻልበት እውነት የልብ መሻትህን እግዚአብሔር ያሳካ። እኔ በጣም ስለምወድ ወንባይ ራሱ መጣ እና እግዚአብሔር የልብህን መሻት ይምላል። እዚህ ውስጥ ያላችሁ ደግሞ ሊዲያ በጣም የምትወደድ ምርጥ ልጅ እስቲ ወደ እሷ ዝም ያሳልፍ። ሊዲያ ማለት አሁን ያስተናገደች ልጨርስበት። ሊዲያ እውነት በጣም እግዚአብሔር የባረከሽ ልጅ ነሽና በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እድሜና ጤና ይስጥሽ። አንቺንም የልብሽን መሻት እግዚአብሔር ይብላልሽ። ገና ስለምዞር እንዴ በሊዲያ ብቻ እኮ አይደለም አቤል ወንድሜ አቤል ማለት እውነት እግዚአብሔር እንደ አፋፌን ብትሉ እድል ሰጣለሁ። እውነት እኔ እምባዬ እየመጣ ነው። በጣም ስለምወዳችሁ እምባዬ እየመጣ ነው እያወራ ያለው። እውነት አቤልም በጣም መወደው ወንድሜ ነው፣ ጓደኛዬ ነው። አንድ ለኛም ጭምር የሚጸልይ ልጅ ነው። እንደዚሁም ደግሞ በቸገረን ሰዓት የሚያማክረን በጣም መልካም ልብ ያለው ልጅ ነውና እሱም አለ እዚህ ጋር ባቢ። እውነት እግዚአብሔር የባረከ ልጅ። ሁሌ መልካምነት ካንተ ተለይቶ አያውቅም። ሁሌም ልብ መልካም ነው። እንዲህ ሲያዩ ብትወፍ እና እግዚአብሔር አይ ባቢ እውነት በጣም ነው የምንወድ። እኔና ቢኒ ያው ላንተ በጣም ብዙ ነገሮች እያሰብን በጣም ነው የምንወድ። እዛ ጋር ይድነቅ ቃሲም ልጅን በቅርቡ ክርስትና ደግሰህ እንደዛ ደግሰህ አብልተናል እና ሳስበው ነው በጣም መልካምነት ሁሌም አብሮክ ይሁን። ልጅህን ያሳድግልህ። እኔና ቢኒ በጣም ብዙ ነገር ባቢሎ በጣም መልካም ልጅ፣ እውነት ታዛዥ፣ ታላቅ ወንድሙ በቦርጭ እየተከተለ ነው። ቦርጭን ቀነስ። ግን እግዚአብሔር መልካም ልብ ሰጥቷል። የቤተ ክርስቲያን አገልጋይ ነክ። ይሄን አገልግሎትን በዚህ በአብይ ጾም ማጠናክረህ እንድትቀጥል ፈልጋለሁ። በርታ። ዮኒ ላከኝ ካሜራ ይዞ ያለው ወንድማችን እውነት በጣም ሁሉ ጊዜም ቢሆን የሆነ ነገር ሲነሳ ይሄን ነገር በቅድሚያ በጸሎት እንጠይቅ እግዚአብሔርን የሚለን የሚያግዘን የሆነ ችግር ሲገጥመን እንጸልይበትና እንወያይበት የሚል በጣም መልካም ልብ ያለው ልጅ ነው። ላከይ ፓርቲ ይምረጡ ነት እዚህ ውስጥ ከተሰባሰብነው ውስጥ አቤልም እዚህ ጋር አለ። መልካም ልብ ነው ያለው። እኛ የሆነ ነገር ጨነቀን እንደዚህ ጉዳይ አለ ብለን እንደ ጓደኛ ስናማክረው እሱም በሃይማኖቱ ጭምር ይሄንን ከእግዚአብሔር ጋር እነጋገርበታለሁ ጸልይበታለሁ ብሎ ሁሌ ጠዋትና ማታ የሚጸልይልን ልጅ ነው። እግዚአብሔርን እውነት በጣም ቀልድ እንዲህ ተጫዋች ይመስላል ሲያዩት ምናምንና በእግዚአብሔር ላይ ያለው ታማኝነት ሁሉ ጊዜም አንድ ጥቅስ ይጠቅስልናል። እኛ ጋር ሆኖ አቤል የሆነ ችግር እንዲገጠመን ምናምን እንለዋለንና ይሄን ነገር ጸልይበታለሁ ይለንና ሁሌም አንድ እግዚአብሔር የምታበረታ ቃል ይነግረናል። ምን ይለናል መሰላችሁ?
ዮሐንስ ወንጌል ምዕራፍ 1 ከቁጥር 3 ላይ ያለች አንድ ጥቅስ ይነግረናል። ሁሉ በእርሱ ሆነ ከሆነውም አንዳችም ያለ እርሱ የሆነም የለም ይለናልና እውነት ነው። እዚህ ምድር ላይ ያለው ሁሉም ነገር በእርሱ ነው፣ በእሱ ፍቃድ ነው ዛሬም ያለ ነውና እቺን ቃልን እግዚአብሔር ይጠብቅልን። ኦርቶዶክሳውያን ብቻ አይደለም ያሉት። እንግዲህ የኦርቶዶክስ ወንድሞቻችን እህቶቻችን ጾም ለኛም ጸሎት ነው፣ ለሀገርም ጸሎት ነው፣ ይጠቅማል በሚል ፕሮቴስታንት ወንድሞቼ ዮኒ ላከኝ ያለ አቤል ደመላሽ አለ። ሁለቱንም ታውቋቸዋላችሁ ብዬ አስባለሁ። የዩቲዩብ ቤተሰቦች እነሱ እስኪ ለኦርቶዶክሳውያን ያላቸውን አመለካከትና እንዴት እዚህ ጾም መያዣ ፕሮግራም ላይ እንደተገኙ ይነግሩናል። አቤላ ከታላቅን ጀምር ሀሳብህን ማስተላለፍ ትችላለህ። ስለ ግብዣው እግዚአብሔር ያክብርልን። በጣም ቴንኪው፣ ደስ ብሎናል። በጣም ግብዣው ነው ይረዳዋል እና ስለ ግብዣው በጣም ቴንኪው። በጣም ደስ የሚል በቃ የሚገርም ድባብ ነበር። እንዲህ ኦርቶዶክሳውያን ወንድምና እህቶቻችን ጋር እንዲህ በማሳለፋችን በጣም ደስ ብሎናል። ያው እንደ ሀገር በየሃይማኖቱ ይጸልያል። ስለዚህ እንደዚህ አይነት ደግሞ ጾም በሚይዙ ጊዜ ኦርቶዶክሳውያን እንግዲህ የጸሎት የንስሐ ጊዜ ስለሚኖራቸው እጅግ በጣም ደስ የሚል ነገር ነው። ይህ ደግሞ የሰዎችን ሃይማኖት ማክበር፣ ባህላቸውን ማክበር፣ እምነታቸውን ማክበር ስለሚገባ በጣም ደስ እያለን ነው የምንገኘው። ኦርቶዶክሳውያንን ደግሞ እንወዳቸዋለን። ሁሉንም እንግዲህ እዚህም ያሉትን ጨምሮ በሌላም ቦታ ያሉትን ይህን የመሰለ ቆይታ ስለነበረን ጾሙም ደግሞ እንኳን ገባ ደግሞ ሲፈታ እንድንገናኝ እግዚአብሔር ይርዳን። ጥሩ ጊዜ ይሁንላችሁ እላለሁ። በጣም ደስ ይላል። ቴንኪው አቤላ። ለኦርቶዶክሳውያን ያለን ፍቅርና አክብሮት በጣም አውቃለሁ። እናቱ ቤተክርስቲያንም ሪስፔክት እንደምታደርግ አውቃለሁ እና ዛሬም ስለተገኘልን በጣም ደስ ብሎኛል። ቴንኪው ወንድሜ። ለዚህ ንግግር ጌታ ስሙ ይባረክ። መጀመሪያ ክብረ ስለጠራን በጣም ነው ደስ ያለን። ሌሎቻችን ኦርቶዶክሳውያን ወንድሞቻችን እናቶቻችን ጋር አንድነት ጊዜ በማሳለፋችን በጣም ነው ደስ ያለኝ። ህዝቡ እንትን ይላል እንጂ የፖለቲከኞች ማን ያጣሉናል እንጂ እኛ ሁሉ ጊዜ ፍቅር እውነት ነው። ፖለቲከኞች ያጣሉናል እንጂ እኛ ብዙ ጊዜ ፍቅር ጓራንዲ ስላሰባሰብከን አንድነት እንድንፈጥር ስላደረከን በጣም ነው የምናመሰግነው። በዚህ አጋጣሚ አንተን ላመሰግን በጣም ነው የምፈልገው። ለህዝቡን አንድ ለማድረግ ያለ ፍቅር ምናምን ደስ ነው የሚለው። ወንድሜ ቃሲ ወንድም ቃስ ካሊድ ማን ነው? ይቅርታ ይደረግልኝ። ወንድም ቃሲም አብሮን ያለው እንግዲህ አንተ ስሜን አስተካክለህ ጥራ። በነገራችን ላይ ወንድም ቃሲም ይድነቃሲም እኔ ከዛሬ ምናምን ዓመት ጀምሮ እንደዛ ነው የምጠራው። ለዛ ነው ይቅርታ ይደረግልኝ። ይሄን እንግዲህ ሁላችንም የምናውቀው የሁሉንም እምነት በማክበር ለሁሉም እምነት ድምጽ በመሆን ነው የምናውቀው። ይድነቅ እንግዲህ ዛሬ ኦርቶዶክሳዊ ወንድማችን ነው። ከዚህ በፊት የምታስታውስ ከሆነ አንድ የፕሮቴስታንት ቤተክርስቲያን ልትሸጥ ባለችበት ሰዓት ድምጽ ሆኖ በጣም ትልቅን ተጽዕኖ አድርጎልን ነበረ። ማለት የምትፈልገው ነገር ማለት ይችላል። እንኳን አደረሳችሁ ኦር ሳምቲንግ የፈለከው። እምነት ግን ምንድነው አንተ? እኔ ኦርቶዶክስ ነው የምመስለኝ። እኔ ፕሮቴስታንት ነኝ። ያው በለው ግን እናት ቤተክርስቲያን ጋር አለሁልኝ። እንኳን ለዐቢይ ጾም በሰላም አደረሳችሁ አደረሰን። መዋረድ ፍቅሩን ይስጠን፣ አንድነታችን ይመልስላል። አሜን። ቴንኪው አብራችሁን ለቆያችሁ ሁሉ እናመሰግናለን። በድጋሚ እንኳን ለዐቢይ ጾም በሰላም አደረሳችሁ። እስኪፈታ ድረስ ሁሌም ጉጉታችን ነው። ለምድራችን ለህዝባችን መጸለያችሁን እንዳታቆሙ። ዩቲዩብ ሰብስክራይብ ማድረጋችሁ እንዳትረሱ። የፈለጋችሁትን ኮሜንት አስቀምጡ፣ እኔ እመልሳለሁ። ይሄን ቪዲዮ በሁሉም የሶሻል ሚዲያ ፕላትፎርሞች ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ዩቲዩብ ሰብስክራይብ። ይመቻችሁ ባይ